بسم الله والصلاة والسلام على رسول الله صلى الله عليه وسلم. كتاب التوحيد إن شاء الله كفل 10 باب مقبيا رأسنا وما جاء يمطى من التغليظ ما استنقق እንዳለብን ማለት ነው። في من عبد الله اللهን የሚያመልክን ሰው عند قبر رجل صالح عند الله ባሪያ ደግ ሰው ላይ ሰው ዘንድ ቀብር አላህን ማምለክ ክልክል እንደሆነ የምናስጠነቅቅበትና ነው ማለት ነው። فكيف كان እንዴት ነው اذا عبده ያ ቀብር ዘንድ ሄዶ አላህ Subhanahu Wa Ta'ala መለመን በጣም ከባድ የሚከለከል ከሆነ فكيف كان እንዴት ነው اذا عبده እሱኑ ቀብሩን ራሱ ደግሞ ታመለከው እንዴት ነው? ይሄ ደግሞ በጣም እንደቢላውላ በጣም ወንጀል ነው በሚለው ዙሪያ ተቁርአንና ተሐዲስ የምናይበት ባብርስ ነው። في الصحيح صحيح تهاني حديث عن عائشة رضي الله عنها كعائشة أن أم سلمة ذكرت وصت أم سلمة لرسول الله صلى الله عليه وسلم لا الله ملكتنيا أو الراج مانتنو كنيسة رأتها بأرض الحبشة በአበሻ ምድር ስላየቻት ቤተክርስቲያን ያላህ መልእክተኛ አወሳች ሙሰለማ ማለት ነው። ወማ فيها እንዲሁም ደግሞ በውስጡ ያሉአትንም ነገራቶችን ማወሳች ሚነሶሪ ስለ ቅርጽ ማለት ነው። فقال አሏት ያላህ መልእክተኛ ወላኢኪ ይህኮ ያየሽው اذا ماتوا በሞቱ ጊዜ فيهم الرجل الصالح አንድ ያላህ ባሪያ የሆነ ሰው በሞተ ጊዜ አው ለዓብዱ ሷሊህ እንዲሁም ደግሞ ደግ ያላህ ባሪያ በሞተ ጊዜ በነው ይገነባሉ على قبره በቀብሩ ላይ መስጂድን የሚቀመጡበት የጸሎት መፈጸሚያ ቦታ አድርገው ይዙታል። ወሰወሩ فيه ከዛ በኋላ ደግሞ ይቀርጻሉ ትልከ ሱራቲ ያችን ያየሻትን ቅርጽ እየሳሉ ተዛ ይደረድራሉ እና ይህን ያየሽው አንቺ ብለው አሏት። ኡላኢኪ እነዚህ ሰዎች እኮ አሉ ያላህ መልእክተኛ ሽራሩል ኸልቂ عند الله አላህ ዘንድ በጣም መጥፎና ሸርኛ ፍጡር ቢባሉ እነዚህ ሰዎች ናቸው አሉ ያላህ መልእክተኛና አላህ ሸር አይፈጥርም። በርግጥ ግን እነሱ ከተወለዱ በኋላ ያኒ እንትን የሚያመጡት ነው እንጂ ማለት ነው። አላህ ሸር ምንም ነገር ሸር አይፈጥርምና እነዚህ ሰዎች አላህ ዘንድ በጣም የተጠሉና በጣም የከፉ ሰዎች ናቸው ብለው አሉ ያላህ መልእክተኛ። فهؤلاء እነዚህ ሰዎች እኮ ጀመዑ ሰበሰቡ بين الفتنتين በሁለቱም ፊትና ሰበሰቡ ጀመዑ ማለት ነው። ፊትነተ القبور አንደኛው የቀብርን ፈተና ወፊትነተ ተማሲሊ ሁለተኛ ደግሞ የቅርጻ ቅርጽን የመሳልን ወንጀልን ተሸከሙ። ሁለት ነገር ተወንጀል ሸመቱ አሉ ያላህ መልእክተኛ። ወለሁማ لا عائشة لمات عنها كسوة رضي الله عنها الله ملكام سراواني ودلتنا كعائشة هونم قالت لما قزيه نزل بورد باتشو قزيه برسول الله صلى الله عليه وسلم بالله ملك تنيا لاي موت بمتاشو قزيه تارموت لاي هنا ماتنو وفقات يا يزوت يطرحو طافا مادرقنا مالتنو خميصة له لساتشو تنشي يفوت أنا برشاتشونا እሷን መልበስ ተያያዙት አለች على وجهه ፊታቸው ላይ فاذا اختم ጭንቅ ባላቸው ጊዜ ቢሃ በሷ ከሸፈሃ ይገልጿታል። ጭንቅ ባላቸው ጊዜ ግልጥ ያረጉታል። በተዋቸው ደግሞ ጊዜ ሸፍኑታል። ያችንን ፎጣ ነበር አለች ጣረሞት ላይ ሳሉ فقال በዛ ሁኔታ ላይ ሆነው አሉ وهو እሳቸው كذلك በዛ ሁኔታ ላይ ሆነው ያላህ መልእክተኛ እንደዛ ያጣሩ አሉ ምን አሉ لعنة الله الله رجماቸው على اليهود والنصارى በይሁዲያና በነሷራዎች ላይ አላህ ቁጣ ይወረድባቸው አሉ። ተخذوا ያዙ قبور انبيائهم የነብያቶቻቸውን ቀብር መሳጂዳ መስገጃ ቦታ አምልኮት መፈጸሚያ ቦታ አድርገው ያዙ። ያላህ ርግማን ያላህ ቁጣ በእነሱ ላይ ይሆናሉ። እንደዛ ሆነው ማለት ነው እያጣሩ ማለት ነው። يحذروا እያስጠነቀቁ ነው ማሰነዑ ይሁዳ ወነሷራ የሰሩትን ስራ እያስጠነቀቁ ነው። ወይ በዙሪያቸው ሱሐባ ስላለ እንዲሰሙ ነው ማለት ነው ይሄን የሚሉት። በዛ ሁኔታ ላይ ሆኖ በጣም አንገብጋቢ ነገር ስለሆነም ነው። ወለውላ ذلك ይህኮ ባልነበረ ኑሮ ቡሪዘት قبره ቡሪዘት ግልጽ ተዋጣ ነበር ቀብሩሁ ያላህ መልእክተኛ ቀብራቸው ማለት ነው። غير ውጭ አንሁሳቸው ኹሽየት መፈራቱ ውጭ ቢሆን እንጂ
አዩተኸዘ ይያዛል ተብሎ መስጂድ አምልኮት መፈጸሚያ ቦታ አድርጎ ይያዛል ተብሎ ተፈርቶ እንጂ ማለት ነው። አخرجه ቡኻሪና ሙስሊም ዘግበውታልና ያላህ መልእክተኛ ቀብር በርግጥ አላህ Subhanahu Wa Ta'ala ያኒ የአምልኮት መፈጸሚያ ቦታ ሆኖ እንዲያዝ አላረግባቸውምና ግልጽ ነው። ያን ያክል ባይሆንም ግን ያው ሐዲስ ላይ የሚለው እንደዚህ ነው ማለት ነው። ወለሙስሊሚን ለሙስሊም የዘገበው ደግሞ አለ عن جندب رضي الله عنه كجندب قال سمعت رسول الله صلى الله عليه وسلم يالله ملكتኛ ሲሉ ሰምቻለሁ አለ جندب قبل أن يموت ب5 ከ5 ቀን በፊት መሞታቸው ከ5 ቀን በፊት ያላህ መልእክተኛ ሲሉ ሰምቻለሁ አለ ምን አሉ وهو يقول እሳቸው እንዲህ ሲሉ አለ ማለት ነው ጁንዱብ ኢኒ እኮ በሪኡን የተጠራራሁ ነኝ ኢላላህ ወዲ አላህ ጠራለሁ አየኩነ ለኔ ከመኖር ሚንኩም ከናንተ መካከል አይካ ሱሐቦች ማለት ነው ኸሊሉን ወዳጅ ከመኖር ማለት ነው እኔ ጸዳለሁ አሉ فإن الله ምክንያቱም አላህ እኮ قد اتخذني እኔን ይዞኛልና ኸሊለን ወዳጅ አድርጎ ይዞኛልና እኔ ወዳጅ ከመኖር እጠራራለሁ አሉ ከመተኸዘ ኢብራሂም ኸሊላ ልክ ኢብራሂምን ወዳጅ አድርጎ እንደያዘው ሁሉ አላህ Subhanahu Wa Ta'ala እኔንም ወዳጅ አድርጎ ይዞኛል አሉ ያላህ መልእክተኛ ወለው ኩንቱ እንደው እሜዝ በሆን ኑሮ ሙተኺዘን ወለው ኩንቱ በሆን ኑሮ ሙተኺዘን እሜዝ በሆን ኑሮ እኮ ሚን ኡመቲ ከኔ ኡማ ማለት ነው ኸሊላ ወዳጅ አድርጌ እሜዝ በሆን ኑሮ እኮ ለተኸዝቱሁ ኢዝ ነበር አቡበክርን ኸሊላ ወዳጅ አድርጌ ባሪያስኩት ኑሮ ነበር እኔ ግን አላህ ወዳጅ አድርጎ ይዞኛልና የሰው ወዳጅ አያስፈልገኝም አሉ ያላህ መልእክተኛ አላ አዋጃሉ ወኢነኮ መን ካነ የሆነ قبلكم ከናንተ በፊት ያሉት እኮ ካኑ ነበሩ የተኺዙነ የሚይዙ ቁቡረ አንቢያኢሂም የነብያቶቻቸውን እንትን ቀብር ይዙ ነበር መስጂድ ያምልኮት መፈጸሚያ ቦታ አርገው ይይዙ ነበር ከናንተ በፊት ያሉ ህዝቦች አላ አዋጅ ፈላ ተተኺዙ እናንተ ግን እንዳትዙ አልቁቡረ መስጂድ ያደርጋችሁ እንዳትይዙ እኔ እንኳን ሃኩም እከለክላችኋለሁ عن ذلك ከዚህ ተግባር የደጋግ ሰዎችን ቀብር ከመያዝ በዛ አካባቢ ዱዓ ማረግ ብቻ ብዙ ነገር አምልኮት መፈጸሚያ ቦታ አድርጋችሁ ከመያዝ እኔ እከለክላችኋለሁኝ አሉ ያላህ መልእክተኛ ከሞታችሁ 5 ቀን በፊት ማለት ነው فقد نهى برغتم كلكلوا عنه ከይህዛዝ ተግባር ማለት ነው في اخر حياته በመጨረሻ የህይወት መጨረሻቸው አካባቢ መሞታቸው ሊደርስ አካባቢ ያላህ መልእክተኛ በደንብ አስጠንቅቀዋል ስለዚህ ቀብርን ስለማምለክ ጉዳይ ማለት ነው ثم كذم انه النسك ثم كذم انه السكو لعنه ارغمان ማለበት ይሄን ያደረገ አካል አላህ ረግመዋል ያላህ መልእክተኛ ረግመዋልና ይሄ የኔ ያደረገ ሰው ተኛ ሙእማ ይረግማኑ ይደርሰዋል ማለት ነው وهو ሳቸው ቆደሞ ፍሳቂ ጣረሞት ላይ ሆነው ያላህ መልእክተኛ መንፈዓለው ይሄን ያደረገው ሰውን ረግመዋል ማለት ነው ወሶላቱ عندها والصلاه عند سجدت من ذلك والصلاه عندها زند ማለት ነው من ذلك ዝች የተጠቀሰችው ቀብር ዘንድ መስገድ እኮ ወኢለም መስገድ ይቻላል ወኢለም يبنى مساجدا يعني والصلاه እኮ عندها زند من ذلك ዝች ቀብር ዘንድ መስገድ እኮ يعني አይቻልም ነው አፏን አይቻልም ነው ማለት ነው ወኢለም يبنى ባይገነባበት እንኳን ያኔ ወደፊት ያለውን ሳነበው መጣልኝ ወኢለም يبنى ባይገነባ እንኳን መስጂድን ያኔ የሆነ ግንብና ወይም ቤት ተደርጎ ባይሰራበት እንኳን እዛ ቀብር አካባቢ መስጊድ አይቻልም ወሁሱም ደግሞ ማዕና قولها የሚለው ንግግሩ ያብራራዋል ያለ መሰገዱ ማለት ነው ኹሽያ ተፈራ አየተኺዘ ይያዛል ተብሎ መስጂድ ያደርጉ ይያዛል ተብሎ የተባለው ነገር እዚጋ ይሄ ቦታ ላይ ያገለግላል ማለት ነውና
ቀብር አካባቢ ምንም ግንባታ ባይኖረውም ቤት ባይኖረውም ሶላት መስገድ አይቻልም ነው። فإن እኮ ማለት ነው الصحابة ሱሐቦች እኮ ለም የኩኑ አልነበሩም ሱሐቦች እኮ አልነበሩም ሊየብኑ ሊገነቡ አልነበረም ሐውለ ቀብሪ መስጂዳ ከለመልክተኛ ቀብር ላይ እኮ ይገነባሉ ተብሎ አልነበረም ያኒ እነሱ በዚህ ነገር ላይ አይታሙም አይጠረጠሩም እነሱ አቅዳቸውን ያስተካከሉ ሰዎች ናቸውና እንደው ለጠቅላላ ዕውቀት እንጂ ማለት ነው ወኩሉ መውዱዕን ሁሉም ቦታ እኮ ያንዳንዱ ቦታ ቁሲደት የታሰበችባት አሶላቱ فيه ሶላት ለመሰገድ የታሰበበት ቦታ ሁሉ እኮ فقد سكو اتخذ يازال مسجد ተብሎ ይያዛል በል እንደውም ሁሉ መውዱዕን ሁሉም ቦታ ያንዳንዱ ቦታ ይصلى فيه ይሰገድበታል يسمى ይሰየማል መስጂድ ተብሎ ይሰየማል ያንዳንዱ ቦታ መስገድ ይቻላል كما قال النبي صلى الله عليه وسلم يالله መልእክተኛ ልክ እንዲያሉት ሁሉ جعلت لي ለኔ ተደርጋልኛለች ለቻሉ ያላህ መልእክተኛ الارض مسجدا መሬት መስገጃ ተደርጋልኛለች ወጡሁራ የትም ቦታ ደግሞ ንጹህ ተደርጎልኛል ያኒ የትም ቦታ ሶላት ተደረሰባችሁ መስገድ ይቻላል ማለት ነው እና አሁን በሌላው ነብያት ዘመን ያኒ ተፈቀደ አልነበረምና ያኒ በእኛ ግን ሁሉም ቦታ ሶላት ሱቅ ላይ ይሁን ማንኛውም ቦታ ላይ ይሁን ሶላት ተደረሰ ሁሉም ቦታ ንጹህ ነው መስገድ ይቻላል ማለት ነው ግዴታ መስጂድ ወይም ቤት መሆን የለበትም ማለት ነው ወሊ አህመድ ኢማም አህመድ የዘገበው አለ በሰነድ ጀይዲን ጠንካራ በሆነ ዘገባ ማለት ነው عن ابن مسعود كابن مسعود يزو امام احمد يزغبوا አለ በጠንካራ ሰነድ የሆነ ማለት ነው رضي الله عنه الله መልካም ስራውን ይወደድለትና ابن مسعود ማለት ነው موقوع مرفوعا ወደ መልእክተኛው ደግሞ ከፍ ያለ ሐዲስ ነው መልእክተኛው ዘንድ የደረሰ ነው ማለት ነው ኢነኮ ሚን ሽራሪ الناس ከሰዎች መጥፎ ሰዎች ብሎ ማለት እኮ من تدركه الساعه من تدركه የሚደርስበት ነው الساعه يوم القيامه ማለት ነው وهو سدي محيتون بهوت ያለ يوم القيامه የሚቆምበት ሰው ነው ያ ከሰዎች ሁሉ መጥፎ ሰዎች ብለዋል አሉ ያላህ መልእክተኛ والذين نزمناቸው يتخذون የሚይዙት የሆኑ القبور مساجد ቀብርን ያብልኮት መፈጸሚያ ቦታ አድርገው የሚይዙ ሰዎችም እነሱም ናቸው በህይወታቸው ሆነው يوم القيامه የሚደርስባቸው አሉ ማለት ነው رواه ابو حاتم ዘግቦታል في الصحيح በሶሂህ በሆነ ሐዲሳቸው ላይ ማለት ነው ባረከላሁ